የዩሱፍ ዓለይሂ ሰላም የህይወቱ ፍጻሜ እንዴት ነበር? ዩሱፍ ዓለይሂ ሰላም ሲሞት የሰው ልጆች ከሞቱ በኋላ በሚቀበሩበት መልኩ ለምን አልተቀበረም? የአባይ ወንዝ ከዩሱፍ ዓለይሂ ሰላም አቀባበር ጋር ያለው ምስጢር ምን ይሆን? ዩሱፍ ዓለይሂ ሰላም አስክሬኑ ምድር ላይ እንዳይቀበር የፈለገበት ዋነኛው ምክንያት ምን ነበር? እስራኤላውያን ከብዙ ዘመናት በኋላ የዩሱፍን ዓለይሂ ሰላም አስክሬን በመጨረሻ እንዴት ሊያገኙት ቻሉ? የነቢያት ታሪክ በዘመናት መለዋወጥ ውስጥ የጥበብ፣ የትዕግስትና የህይወት መመሪያ ሆነው ዘልቀዋል። ከነዚህ አያሌ የነቢያቱ ታሪኮች ውስጥ በአባቱ ጉያ አድጎ ከውሃው ጉድጓድ ውስጥ አድሮ በማግስቱም ከባሪያ መሸጫ ገበያ ላይ ውሎ በመቀጠልም የቤተ መንግስቱ ድምቀት ሆኖ አለፍ ሲልም ያለ ፍትህ በቅጥፈት ለዓመታት ከወህኒ ቤት ከርሞ በመጨረሻም የንግስናና የዙፋን ባለቤት የሆነው ዩሱፍ ዓለይሂ ሰላም ታሪክ ይገኝበታል። ነገር ግን ይህ ነቢይ የህይወቱን ፍጻሜ ለምን ከአፈሩ መቃብር ውስጥ ማድረግን ጠላ? ምልከታችን በዚህ ላይ ያተኩራል። አንዳንድ ምንጮች እንደሚያመለክቱት ከሆነ ዩሱፍ ዓለይሂ ሰላም ከአባቱ ያዕቁብ ዓለይሂ ሰላም ህልፈት በኋላ 23 ዓመታትን በህይወት ቆይቶ የመሞቻው ወቅት መቃረቡን ሲረዳ ሞት መጥቶ ከፍላጎቱ ከመጋረዱ በፊት ዩሱፍ ዓለይሂ ሰላም የፍላጎቱን ኑዛዜ ለማስተላለፍ ቤተሰቡን አሰባስቦ ከህልፈቱ በኋላ አስክሬኑ ግብፅን አቋርጦ ከሚያልፈው የአባይ ወንዝ ውስጥ በሳጥን ተደርጎ እንዲከርምና ምናልባትም እስራኤላውያን ግብፅን ትተው የሚወጡበት ዘመን ሲመጣም የዩሱፍን ዓለይሂ ሰላም አስክሬን ከወንዙ አውጥተው ወደ አባቶቹ ምድር ከነዓን ወስደው እንዲቀብሩት ተናዘዘ። ዩሱፍም ዓለይሂ ሰላም ሲሞት በኑዛዜው መልኩ ተከፍኖና ዝግ በሆነ ሳጥን ታሽጎ ከወንዙ ላይ ተደረገ። በዚህም መሰረት ሳጥኑም አስክሬኑም ሳይጎዱ ዘመናት ተቆጠሩ። አንዳንድ ታሪካዊ መዛግብት የዚህን ነብይ ትንግርታዊ አቀባበር ነብያዊ ሐዲሶችን ዋቢ አድርገው እንደሚያትቱት ከሆነም አቀባበሩ ተመሳሳይ ቢሆንም ምክንያቱ ግን ለየቅል ሆኖ ይስተዋላል። መዛግብቱ እንዲህ ይላሉ። የዩሱፍን ዓለይሂ ሰላም ሞት ተከትሎ በግብፃውያኑ አያሌ ነገዶች መካከል ትልቅ ጦርነት ተከስቶ ነበር። የዩሱፍን ዓለይሂ ሰላም ሞት ተከትሎ በግብፃውያኑ አያሌ ነገዶች መካከል ትልቅ ጦርነት ተከስቶ ነበር። የዩሱፍን ዓለይሂ ሰላም አጸደ ገላ መቀበሪያ በረከትን በመሻት ሁሉም ጎሳ እኔ ዘንድ ይቀበር በሚል እልህ አስጨራሽ ሙግት ለከፍተኛ እልቂት ተዳርገውም ነበር። በመጨረሻም ግብፃውያን ነገዶች የዩሱፍን ዓለይሂ ሰላም አጸደ ገላ ከአባይ ወንዝ ስር በመቅበር ወንዙ ገላውን ነክቶ ባለፈ ቁጥር በረከቱን ለሁሉም ነገድ ያደርስ ዘንድ ተስማሙ። በዚህ ስምምነት መሰረት የነቢዩላህ ዩሱፍ ዓለይሂ ሰላም አጸደ ገላ በግብፃውያኑ ተወስኖ ከአባይ ወንዝ ላይ ተንሳፈፈ። ከዚያም በኋላ በርካታ ዘመናት ተቆጠሩ። እስራኤላውያን ከዩሱፍ ዓለይሂ ሰላም ህልፈት በኋላ በወንድማቸው ዩሱፍ ዓለይሂ ሰላም አማካይነት ተከብረው ይኖሩባት ከነበረችው የግብፅ ምድር አያሌ እንግልቶችንና በደሎችን ያስተናግዱም ጀመር። አላህ በየዘመናቱ ህዝብን ነፃ የሚያወጡ ነቢያትን ከህዝብ መካከል ማስነሳቱ የተለመደ ሲሆን እስራኤላውያኑንም ካሉበት እንግልትና ሰቆቃ ነፃ ያወጣቸው ዘንድ እንዲሁም ከግብፅ ምድር ይዟቸው እንዲወጣ አላህ ሙሳን ዓለይሂ ሰላም በነቢይነት ከመካከላቸው አስነሳው። ሙሳ ዓለይሂ ሰላም የጌታውን ተልእኮ ለማስፈጸም ከግብፁ ንጉሥ ቤተ መንግሥት ሲከትም ንጉሡ የሙሳን ዓለይሂ ሰላም መልእክተኝነትና የአላህን ጌትነት ብቻ ሳይሆን ያስተባበለው የገዛ ነፍሱንም ጌታ ብሎ ሰይሞ ቁጭ አለ። ሙሳ ዓለይሂ ሰላም ጉዳዩን በተለያዩ ስልቶች ለማለዘብና ለማግባባት ቢሞክርም የአላህ የሂዳያ ብርሃን ላልተጻፈላቸው ህዝቦች አትበራምና ሙሳ ዓለይሂ ሰላም ግብፅን ከነ ህዝቦቿ ትቷት እስራኤላውያኑን ይዞ ከግብፅ ለመውጣት ተገደደ። ለጉዞ ሲዘጋጅም
የዩሱፍን ዓለይሂ ሰላም ገላ ከተቀበረበት ስፍራ በማንሳት ከአያቶቹ ዘንድ ወስደህ እንድትቀብረው አዘዝን የሚል ትዕዛዝም ከሰማይ ተወረደለት። የዩሱፍን ዓለይሂ ሰላም መካነ መቃብር ስፍራ የማያውቀው ሙሳም ዓለይሂ ሰላም ስለ ስፍራው ሰውን እየዞረ ያጠያይቅ ጀመር። በመጨረሻም የባለ በርካታ መቶ ዓመታት ዕድሜ ባለጸጋ የሆነችን አንዲት ባልቴት አገኘ። የመቃብሩን ስፍራ ሙሳ ዓለይሂ ሰላም ባልቴቷን ሲጠይቃትም ባልቴቷ ስፍራውን ለመጠቆምም የሚከተሉትን መስፈርቶች እንዲህ ስትል አስቀመጠች። የ17 ዓመት ልጃገረድ እንድሆን እና ከዚህም በፊት የኖርኩትን ያህልም ዳግም እንድኖር ዱዓ ካደረክልኝ ቦታውን እጠቁመሃለሁ አለችው። ሙሳም ዓለይሂ ሰላም አዛውንቷ የጠየቀችውን ዱዓ አደረገ፣ አላህም ተቀበለው። በመቀጠልም የዩሱፍ ዓለይሂ ሰላም አጸደ ገላ ከወንዙ እንዲወጣ ከተደረገ በኋላ ወደ ቤተል መቅዲስ ተወስዶ ከቅድመ አያቶቹ ጎን እንዲቀበር ተደረገ። ይህንን ትውፊት ኢብኑ ከቲር በተፍሲራቸውና አልቢዳያ ወኒሃያ በተሰኘው ኪታባቸው ላይ እንዲሁም በይሐቂይና ጠበራኒይም ዋህብ ብኑ ሙነቢህንና ከዕበል አሕባርን ዋቢ አድርገው ባስተላለፉልን መሰረት ከሆነም ሙሳ ዓለይሂ ሰላም እስራኤላውያኑን ከግብፃውያን ባርነት ነፃ አድርጎ ሲያስመልጣቸው በመሃል መንገድ ላይ ሳሉም መንገዱ ጠፋባቸው። ሙሳም ዓለይሂ ሰላም ይህን ጊዜ የእስራኤላውያን ሊቆችን ሰብስቦ ስለ ጉዳዩ ሲያወያያቸው ልሂቃኑም እስራኤላውያን የዩሱፍን ዓለይሂ ሰላም አጸደ ገላ ሳይዙ ከግብፅ ምድር እንዳይወጡ ቃል ኪዳን እንደተያዘባቸው ነግረውት፣ ነገር ግን ይህንን የዩሱፍን ዓለይሂ ሰላም አጸደ ገላ ማረፊያ ከአንዲት አዛውንት ሴት ውጭ ማንም እንደማያውቅ አክለው ነገሩት። ሙሳ ዓለይሂ ሰላም ይህችን አዛውንት ከ120 ሺህ ሕዝቦች መካከል አፈላልጎ ካገኛት በኋላ መንገዱን ይጠቆሙ ዘንድ የዩሱፍን ዓለይሂ ሰላም አጸደ ገላ ለመያዝ የገላውን ማረፊያ ስፍራ ጠየቃት። አዛውንቷም የአጸደ ገላውን ስፍራ ለመጠቆም አንድ መስፈርት ለሙሳ ዓለይሂ ሰላም አቀረበችለት። መስፈርቱም አላህ በጀነት ከሙሳ ዓለይሂ ሰላም አጎራባች እንዲያደርጋት የሚጠይቅ ነበር። ሙሳም ዓለይሂ ሰላም ጥያቄዋን የማስተናገድ አቅሙም ስለሌለው መስፈርቱን ውድቅ አደረገው። ይሁን እንጂ መለኮታዊ ራእይ መጥቶ ሙሳ ዓለይሂ ሰላም የአዛውንቷን መስፈርት ተቀብሎ ዱዓ እንዲያደርግላትና ስፍራውንም እንድትጠቁመው ታዘዘ። ሙሳም ዓለይሂ ሰላም ዱዓ አደረገላት። ያን ጊዜ አዛውንቷም የዩሱፍ ዓለይሂ ሰላም አጸደ ገላ ካረፈበት የአባይ ወንዝ ወስዳ ስፍራውን ጠቆመቻቸው። አጸደ ገላውን ከወንዙ ላይ አንስተው ሲከፍቱትም መንገዱ ተገለጠላቸው። የያዙትንም የዩሱፍን ዓለይሂ ሰላም ገላ ተሸክመው ወደ ፊለስጢን በመትመም ከሊል ከተሰኘው ፊለስጢናዊ ከተማ ቀበሩት። የአላህ ሰላምና እዝነት በነቢያችን ላይ እንዲሁም በሙሳና በዩሱፍ ላይ ይሁን።